አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ዛሬ ማለት ነው የሆነ ቦታ ሄጄ ስለ ስራ ማለት ነው እና ምን ቢሆን ጥሩ ነው። ከዛ ስመለስ በራህማን ይክፈተኝ እላቸዋለሁ። ግማሾች ስራ ሄደዋል፣ ግማሾች ተኝተው ስልክ ያነሱ ማለት ነው። የዚህ ሀገር በራፍ ክርችምት አለ ክርችም ነው። ማፊ ቀዳዳ መግቢያ ማለት ነው። በአጥሩ የማይዘለል ነገር እና እላቸዋለሁ። ሰራ እዚህ ቤት አሁን ካለሁበት ቤት ያው 6 አመት ምናምን እየሆነኝ ነው ማለት ነው። እና ጎረቤት ሂጄ አላቃቸውም ማለት ነው። ያኔ በስም ምናምን እንደዚህ የቤቱን ባለቤት ነው እንጂ ማቃት ከቤት ሂጄ አላቅም። አሁን ዛሬ ደግሞ ዙር ላይ ስለሆነ በጣም ያኔ ውጭ ያስፈራል ማለት ነው። ጭል ያለ ነው ምናምን። ከዛ ምን ባረግ ጥሩ ነው ኋላስ አማራጭ የለኝም። ጎረቤት ጋር ሂጄ ጃራስ አደረኩላቸዋለሁ። ወላሂ ሂጄ አላቅም ነበር ማለት ነው። ያኔ የሆነ ነገር በጣም የሆነ ከበድ ያለ ነገር ሲሆን ነው እንጂ እነሱም ሴትዮቱ ትመጣለች ወይም የኔ ሴትዮ ትሄዳለች እንጂ እንደዚህ ያኔ መውጣት መግባት ምናምን የለም ማለት ነው። ያኔ አይገናኙም። ለምን እንደው አላቅም ስፓናል እና ያው እስከ ዛሬ ስቀመጥ መጥቼ አላውቀውም ማለት ነው። አሁን መጣው ሰራተኛ ነበረች እሷ ጋር ቁርስ በላን ምናምን። ከዛን ይኸውላችሁ ቁጭ ብያለሁ ማለት ነው። ስራ የለ ምናምን እረፍት ነኝ በቃ እላቸዋለሁ። ዛሬ እረፍት ነኝ። ግን ያኔ ሀሳብ ላይ ነኝ ማለቴ ሂጄ ምግብ ስራ ምናምን እላቀቅ ነበር። አሁን ምን እንደማደርግ አላውቅም። የምሳ ሰዓትም እየደረሰ ነው። ምግብም አልተሰራ። እዚህ በኋላ ሂጄ መቼ ነው ዶሮ አውጥቼ ምናምን ስጋ መቼ ነው የሚሰራው? ማድሬ አላውቅም ማለት ነው። እና አልሙሂም ይሄን ይመስላል እላችኋለሁ። የጎረቤታችን ቤት ይሄን ይመስላል። ዛሬ ምንድን ነበረ? ዱዩፍ ነው የሚባለው። እኔ ዱዩፍ ነኝ ዛሬ ማለት ነው። ያረቢ እና ከባድ ነው። ስብሃንአላህ የዚህ ሀገር ቤት ይከብዳል። የሀገራችን ቢሆን ታውቃላችሁ በአጥሮ ራሱ ዘለን እንገባ ነበር። እዚህ ግን ከወጣሽ ብቂት ነው፣ ከተዘጋ ዝጊት ነው ማለት ነው። ግን አሪፍ ነው። እና ውዶቼ ማሮቼ ይህን ይመስላል እላችኋለሁ። ላይክ አድርጉ ላይክ እና ሰብስክራይብ አድርጉ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሆኖ ኮሜንት ጻፉ መልስላችኋለሁ ማለት ነው። ያው ኮሜንት ካልጻፋችሁም በምን ሰብስክራይብ አደርጋችኋለሁ። እና ቤተሰብ መሆን ከፈለጋችሁ ሰብስክራይብ አድርጉ፣ ኮሜንት አስቀምጡ መልሳለሁ እላችኋለሁ። ጠይብ ውሃ ራሱ ተመቶልኛል ማለት ነው። ሙቀት ስለሆነ ውሃ ሰራተኛይቱ ግን ጠለብ ናት ማለት ነው። አንደኛ ሌላ ዜጋ ናት፣ ሁለተኛ ጠለብ ናት። ምስኪንያ ድሮ ጠለብ ስለሆንኩ በቃ ጠለብ የሆነ ሰው ያሳዝነኛል ማለት ትንሽ የሆነ አላቅም በጣም የኔ ጫን ይላሉ ማለት ነው። እኔ በጣም ይከብዳል። ምንም ደህና ሰው ቢሆኑ በቃ ጠለብ ካረጉ በኋላ እኔ እንጃ ብቻ ከባድ ነው። እንደ ማንኛውም ሰራተኛ ያዩም ማለት ነው።
ግን መሻላ ይቺ ያኔ ሴትዮቱ መሻላ ደህና ሰው ናት። ሰራተኛቱም ወላይ እንትን 3 አመቷ ነው እያለች ማለት ነው። ገና ወሬ ራሱ ምናምን አረበኛ አታውቅም። ወላይ እኔ ራሱ እኔ አዲስ መስላኝ ነበር። አሁን ጠለብ አይደለ አሁን መታ መስሎ ነበረ። እና በጣም ደህና ሰው ናት አለኝ ማለት ነው። በጣም በደህና ሰውነቷ ነው እንጂ ያው እስከ ዛሬ ካላመታቅም እያኔ ዝም ብላ መሳቅ ነው የምታያት። መሳቅ ምናምን ነው ያኔ መሻላ ያኔ ልቧ ጽድት ያለ ነው፣ የጸዳ ነው ልቧ ምናምን እያለች ሳትየዋ ራሱ ያኔ ትወዳታለች። ያው ካላም ባታቅም ማለት ነው። እና ስለምወዳት ልቧ ንጹህ ስለሆነ ምናምን ነው እንጂ ውስጥ አላስቀምጣትም ነበር ትላታለች ከፊቷ ማለት ነው። እና ያኔ እየቀለደ ምናምን ታወራታለች። ልብሽ ንጹህ ስለሆነ ነው እንጂ አንቺ ምናምን ይሄን በጣም ያኔ ይቀላልዳሉ ማለት ነው። ትስቅባታለች። ዝም ብላ መሳቅ ነው ሰራተኛይቱ፣ መሳቅ ነው፣ ችግር የለባትም ማለት ነው። ግን እኔ ገና በራፉን ክፍት ያኔ ስታረገው ሳያት አዲስ ነበር የመሰለችኝ። የኔ ሰዋራት ራሱ ይሆናል አይደለ መጀመሪያ አዲስ ሆነ ነው የሆነ የሚሰማን ስሜት እንደዚህ ያለ ስሜት ነው ያኔ ያለባት ማለት ነው። በነገራችን ላይ ሴትዮቱም ደህና ሰው ስለሆነ ስለማታጠብቃት ጭምር ነው መሰለኝ እስካሁን ጋራም ያላወቀች ማለት ነው። እና አዲስ ናት ብዬ ነበረ አይደለችም። እና የዛሬው ውሏችን የምን ይመስላል? ሱብሃንአላህ ሳላስበው